ሰላም ጤና ይስጥልኝ ውድ ቻናላችን ቤተሰቦች፣ ዛሬ ብዙ ሰዎች የሚጠይቁትን የዶሮ ስራ ለመጀመር በቅድሚያ ምን ያስፈልጋል የሚለውን ጥያቄ በዝርዝር እንመልሳለን። በተጨማሪም ጥሩ የዶሮ ቤት እንዴት እንደሚሰራ እንመለከታለን። ቪዲዮውን እስከ መጨረሻው ከተመለከታችሁት በኋላ የዶሮ እርባታን በትክክል ለመጀመር የሚረዳችሁን መረጃ ታገኛላችሁ ማለት ነው። ይሄን ቪዲዮ አንድም ሳታሳልፉት ማየት ግድ ይላችኋል ማለት ነው። ስፔሻሊ የዶሮ ስራ ለመስራት የፈለጋችሁ ያሰባችሁ ያቅዳችሁ ካላችሁ ይሄ ቪዲዮ ሞር ለእናንተ ነው። እንግዲህ በአንደኝነት ላይ ግባችንን መወሰን አለብን። የዶሮ ለመስራት ግባችንን መወሰን አለብን። ምክንያቱም ምን አይነት ዶሮ ነው መስራት የፈለግኩት? ለእንቁላል ነው? ለስጋ ነው? ወይም ደግሞ የአንድ ቀን ጫጩትን ማስፈልፈል ነው? ወይም ደግሞ የተፈለፈሉትን ተረክቤ ማሳደግ ነው? ወይ ደግሞ ለስጋም ለእንቁላልም በአንድ ላይ መስራት ነው ፈልገው የሚሉትን እነዚህን 5 ነገሮች ግምት ውስጥ ማስገባት ግድ ይላቸዋል ማለት ነው። መጀመሪያ ስራ ከመጀመራችሁ በፊት ማለት ነው። ሁለተኛው ደግሞ ትክክለኛውን ዝርያ መምረጥ ነው። ለእንቁላል ከሆነ የትኛው ዝርያ ነው አላማችሁ? ለእንቁላል ዶሮ መስራት ከሆነ የትኛው ዝርያ ነው መስራት ያለብኝ የሚለውን ግምት ውስጥ ማስገባት አለባችሁ። የእንቁላል ዶሮ ሲባል ባለፈው ቪዲዮ ሰርችላችኋለሁ። እንደ ሎማን ብራውን፣ ቦቫንስ ብራውን፣ ዋይት ሊጎር ያሉ ዝርያዎች እጅግ በጣም ኢትዮጵያ ውስጥ ተመራጭና ብዙ ምርት የሚሰጡ። ሶስተኛው ተስማሚ ቦታ መምረጥ ግድ ይለናል። የዶሮ ቤት ከመስራታችን በፊት ቦታው ተስማሚ ነው ወይ ለዶሮ የሚለውን ማጥናት ይኖርብናል። ለዶሮ ተስማሚ ቦታ ነው የምንለው አንደኛ ከድምፅ የራቀ ቦታ ቢሆን የተሻለ ነው። ከመኪና ክላክስ ከማሽነሪዎች ራቅ ያለ ቦታ ቢሆን ተመራጭ ነው። ምክንያቱም ዶሮች በጣም ሊረበሹና ሊደነብሩ ስለሚችሉ በጣም ትልቅ ሳውንድ ካለው ድምፅ እንደ ማሽን እንደ መኪና ክላክስ ከሆኑ ድምጾች ራቅ ያለ ቦታ ብትመርጡ የተሻለ ነው። ሌላው ደግሞ ጎርፍ የማይደርስበት ቦታ ቢሆን ይመረጣል። እንደገና ደግሞ ቅርብ ጎረቤት ባይኖር የተሻለ ነው። ምክንያቱም ያው ከጎረቤት ጋር ተነሳስቶ ብዙ የሚመጣ ነገር ስላለ ትንሽ ከጎረቤት ራቅ ያለ ቢሆን የተሻለ ነው ማለት ነው። ስለዚህ ተስማሚ ቦታም መምረጥ ግድ ይለናል ማለት ነው። በአራተኛ ደረጃ የዶሮ ቤት አሰራር ነው። እንግዲህ ይሄ ዋናው ነገር ነው። የዶሮ ቤት ስንሰራ እንዴት አድርገን መስራት አለብን የሚለው ዋና ጥያቄያችን ነው። ዶሮ ቤት እንደ ማንኛውም ቤት ዝም ብሎ የሚሰራ አይደለም። በቂ ቬንቲሌሽን ይፈልጋል የዶሮ ቤት። የእንቁላልም ስትሰሩ የስጋም ዶሮ ስትሰሩ ቬንቲሌሽን ይፈልጋል። ቬንቲሌሽን ስል አየር እንደ ልብ ዙሪያውን መዟዟር ይኖርበታል። በዚህ ቪዲዮ ላይ እንደምትመለከቱት እስከ 2 ሜትር ድረስ ከመሬት የተገነባና ከላይ ደግሞ 1 ሜትር ክፍተት ያለው ነው። 2 ሜትር ገንብታችሁ ኦልሞስት ቁመቱ 3 ሜትር ቢሆን በቂ ነው። ስለዚህ ከታች 2 ሜትር ትገነቡና ከላይ ደግሞ 1 ሜትር ክፍተት ትሰጣላችሁ ማለት ነው ዙሪያው። ስለዚህ እንደዚህ አይነት የቤት አሰራር በጣም እጅግ በጣም አሪፍ የቤት አሰራር ነው። ፕላስ ደግሞ ቤቱ ከአውሬ ሊጠብቃቸው ይገባል። ከደነ ሽለመጥማጥ እንደነ አነር የዱር ድመቶች መጠበቅ መቻል አለበት፣ አውሬ በቀላሉ እንዳያጠቃቸው። እንደዚሁም ከጎርፍ ከፀሐይ ከዝናብ ከመሳሰሉት ቤቱ ግድ ዶሮቹን ሊጠብቃቸው ይገባል ማለት ነው። እና እዚህ ላይ እንደምትመለከቱት ዙሪያው ክፍት መሆን አለበት። ስፔሻሊ እንቁላል ዶሮ የስጋ ዶሮ የምትሰሩ ሰዎች ይሄንን ግምት ውስጥ ማስገባት ይኖርባቸዋል። ለጫጩት ግን ሲሆን የአንድ ቀን አስገብታችሁ ለማሳደግ ከሆነ ግን እንደዚህ አይነት ቤት አይመከርም። ድፍን ማለት አለበት፣ ምንም አይነት አየር የማይወጣበት መሆን አለበት ማለት ነው። ምክንያቱም የአንድ ቀን ካስገባችሁ በጣም ሙቀት ስለሚፈልጉ እንዲህ አይነት ቤት አይመከርም። ስለዚህ ለስጋ ለእንቁላልም ለጫጩትም ስትሰሩ ቤቱ ለየት ያለ ነው ማለት ነው። ስፔሻሊ ግን ለእንቁላልና ለስጋ ዶሮ ተመሳሳይ አይነት የቤት አሰራር በተጠቀሙ ችግር የለውም ማለት ነው።
ስለዚህ በአምስተኛ ደረጃ ደግሞ መኖና ንጹህ ውሃ ያስፈልገናል። ዶሮዎች እድሜያቸውን የሚመጥን መኖ መመገብ አለባቸው። ንጹህ ወይም 24 ሰዓት ሊኖራቸው ይገባል። ንጹህ ውሃ ግዴታ ነው። 24 ሰዓት ነው። እንደ ምግብ ባይሆን ውሃ ግዴታ ዶሮዎች 24 ሰዓት ማግኘት አለባቸው ማለት ነው። በስድስተኛ ደረጃ ዋናው ከዶሮ ዋናው ነገር ዶሮ ስንሰራ ዋናው በጣም መሰረታዊ ነገር የሚባለው ክትባት እና ንጽህና ነው። ክትባት ስንል እንደ ኒውካስትል፣ እንደ ጎምቦሮ፣ እንደ ፋውል ፎክስ የዶሮ ፈንጣጣ ማለት ነው። ፋውል ኮሌራ፣ የዶሮ ኮሌራ ብዙ አይነት ክትባቶች አሉ። ግን አብዛኛውን ጫጩት ኢትዮ ቺክን ከሆኑ በብዛት እንደ ፈንግል፣ እንደ ፋውል ፎክስ፣ እንደ ማርኬስ የመሳሰሉትን ክትባት ተከትበው ስለሚመጡ እኛ ሁለት አይነት ክትባት እንሰጣቸዋለን። በ14ተኛ ቀን እንደየቦታው ይለያያል። አንዳንዱ በ14ተኛ ቀን ኒውካስትል ይሰጣል፣ አንዳንዱ ጉምቦሮ ይሰጣል፣ አንዳንዱ ደግሞ በ21 ቀን ጉምቦሮ ይሰጣል፣ አንዳንዱ በ14ተኛ ቀን ኒውካስትል ይሰጣል። ይገለባብጡታል። ይሄ ችግር የለውም። ሞር ሊኔ መክራችሁ በ14 ቀናቸው ኒውካስትል ቢከተቡ በ21ኛ ቀናቸው ደግሞ ጉምቦሮ ቢከተቡ ሞር የተሻለ ነው ብዬ አስባለሁ። በሰባተኛ ደረጃ ደግሞ ገበያ አስቀድመን ማዘጋጀት ይኖርብናል። ዶሮ ስንሰራ ዶሮዎች እንቁላል ወይም ስጋ ከማምረታቸው በፊት ለማን እንደምንሸጥ ማቀድ ትልቅ ጥቅም አለው። የዶሮ እርባታ ትርፋማ ስራ ነው፣ ግን የሚሳካው በጥሩ ዝግጅት፣ በተገቢ ዶሮ ቤት፣ በጥራት መኖ፣ በንጹህ ውሃ እና በጊዜያዊ ክትባት ሲታገዝ የተሻለ ውጤት ይኖረዋል። ለዛሬ ያለኝ ቪዲዮ ይሄንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ አድርጉ፣ እንዲሁም ሌሎች ጋር እንዲደርስ ሼር አድርጉት። ለቻናሉ አዲስ የሆናችሁ ሰዎች ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የኖቲፊኬሽን ምልክቷን በማብራት አዳዲስ ቪዲዮዎችን ስለቅ እንዲደርሳችሁ የኖቲፊኬሽን ምልክቷን አብሩ። ለዛሬ ያለኝ ቪዲዮ ይመስላል። ሰላም።